ሰላም ጋይስ ኤክስቼንጅ እንዴት እንደምናደርግ እናያለን። የሳምንት አንድ ሳምንት ዌልካሙን 6000 በየቀኑ የ3 ሰዓት በሳምንት 42000 ማለት ነው የሰባት ቀን። እሱን ከሰራን በኋላ ስቲል ኒዳችን ለማስተካከል ወደ 1000 ይወርዳል ኤክስቼንጅ ስናደርግ ወደ 2400 ያድጋል እና ሌብላችን አፕ ማድረግ አለብን። እና ኤጀንሲ ከሆነ ደግሞ ኤጀንሲ ሌብላችን ለማሳደግ ኤክስቼንጅ እናደርጋለን ማለት ነው። ኤክስቼንጅ ሆስት 100 ወደ 90 ነው መቀየር የሚቻለው። ሆስት ወደ 90 ነው ኤጀንሲ ደግሞ 100 ወደ 96 መቀየር ይችላል። ሴለር ደግሞ ወደ 98 መቀየር ይችላል ማለት ነው። እና ፖይንት ወደ ኮይን ለመቀየር 100 መሙላት አለበት። ፖይንት ወደ ኮይን ለመቀየር 100 መሙላት አለበት። ሶ የሳምንቱ 42000 ከሆነ የሚላክልን 80000 ነው 80000 ሲላክልን 80 አይደለም የሚገባው። ይሄ ማለት አፑ በትራንዛክሽን ጊዜ ስንት ፐርሰንት ያገኛል? 30% ይቆርጣል ማለት ነው። ሶ 56000 ሆኖ ይገባል 100000 ይሆናል። 100000 ከሞላ በኋላ እንዴት ኤክስቼንጅ እንደምናደርግ እናያለን ማለት ነው። ሶ ከተላከልን በኋላ ኤጀንሲ ሆነን መመለስ እንችላለን ማለት ነው። 96 እንዲተርፈን ከዛ ኮይን ሴለር የሚለውን እንነካለን ማለት ነው። ኮይን ሴለር የሚለውን እንነካለን። ከዛ ኮይን ሴለር የሚለውን ከነካን በኋላ ኤክስቼንጅ ልናደርግ አይደለ ኤክስቼንጅ የሚለውን እንነካለን። ኤክስቼንጅ የሚለውን ከነካን በኋላ እዚህ ይሄንን ነው የምንነካው። ከስተም ኤክስቼንጅ የሚለውን ነክተን 100000 እንጽፋለን። ወደ 98000 ይላል እዚህ ጋር እኔ ሴለር ስለሆንኩ ነው ወደ 98000 የሚለው። ኤጀንሲዎች ወደ 96 ነው መቀየር የሚቻለው። ከዛ ኤክስቼንጅ የሚለውን ነው የምትነኩት ማለት ነው። እኔ ኢንሰፊሸንት አካውንት ባላንስ አለኝ 100000 ስላልሞላ ማለት ነው። ከቀየራችሁ በኋላ እዚህ ጋር ባላንሱ ላይ 96000 ይኖራችኋል። ይሄ የኔ ዜሮ የሚለው ባላንስ ላይ 96000 ይኖራል። ከዛ ለላከላችሁ ለመመለስ ደግሞ ትራንስፈር የሚለውን ትነካላችሁ። ትራንስፈር ከነካችሁ በኋላ የላከላችሁን አይዲ እዚህ ጋር ታስገባላችሁ። አይዲውን ካስገባችሁ በኋላ ቼክ በሉት ስሙ ይመጣላችኋል። 80 አይደል የላከላችሁ አማውንት ላይ 80 ብላችሁ ስትጽፉ 80000 በ1000 ያባዛዋል 80000 ከዛ ትራንስፈር ስትሉት ኮንፊርም የሚል ይመጣላችኋል። ኮንፊርም አድርጋችሁ ጨረሳችሁ ማለት ነው።